እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ዛሬ ከአፍላ ፍቅር ቤተሰብና ከማዕረግ ቤተሰቦች ጋር ቆንጆ ቆይታ ይኖረናል። አብራችሁ ነው። እንኳን ለገና በዓል በሰላም አደረሳችሁ አደረሰን። ወደ ፕሮግራማችን እሺ፣ በመጀመሪያ ደረጃ ሁሉም የራሳቸውን ያስተዋውቁልን። ከአፍላ ፍቅርም እንዲሁም ደግሞ አዲስ የተጀመረው ስራ ማዕረግ የሚለው ከሱም የመጡ እንግዶች ስላሉ ተራ በተራ ራሳቸውን ያስተዋውቁልናል ማለት ነው። ከማን እንጀምር? ከማን እንጀምር? ከሱን ጀምረው። ከሱን ወንድ ያለው አንድ እሱ ነው። እሺ ላውራ። እሺ በቅድሚያ እንዴት ናችሁ? ሳሙኤል አብርሃ እባላለሁ ወይም ደግሞ ዳግም በአፍላ ፍቅር ስሜ፣ በልጄስ ስሜ ደግሞ ቦቦ እባላለሁ። እንደገና ደግሞ አፍላ ፍቅር ላይ በቃ የሆነ ካራክተር ተሰጥቶኝ እየተጫወትኩ ያለው ሰው ነኝ። እንደገና የምወዳቸው እህቶቼ ናቸው። አንድ ማዕረግ። እሺ እኔ ስሜ አብስራ ደጀኔ ይባላል። ከማዕረግ ፕሮዳክሽን ነው የመጣሁት። ያው የማዕረግ ጓደኛ የሙናን ካራክተር እኔ ነኝ የሚጫወተው። እንግዲህ እንኳን አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ አደረሰን። እረስቸው እንኳን አደረሳችሁ። መልካም በዓል። እሺ ትክክለኛ ስሜን ነው ነገር? አዎ። እሺ ቤዛዊት እባላለሁ እና አብዛኛው ሰው የሚያውቀኝ ደግሞ በራንሰም ነው። አፍላ ፍቅር ላይ ደግሞ ሶሲ እና እንኳን አደረሳችሁ። እሺ ስለመጣችሁ በጣም እናመሰግናለን። እግዚአብሔር ያክብርልን ሁላችሁንም። እንግዲህ ራሳቸውን ካስተዋወቁልን አንዳንድ ጥያቄዎችን እየጠየቅን እንጨዋወት አይደል? እስኪ ራንሰም በልጅነታችን የገና በዓል ሲባል አይምሯችን ላይ የሚመጡ ነገሮች አሉ አይደለ? ልጅ እያለን እኛ አሁን እኔ ልብስ ተገዝቶልኝ አልነጋ ብሎኝ አቅፌ ያደርኩበት ቀን ምናምን ሰምቲንግ አለ። እንደዚህ ትውስታይ የምትዩ ነገር ካለች ብታጫውች። ገጠመኞች? ምንም አይነት ገጠመኝ የለኝም፣ ግን ገና በዓል ሲመጣ ዛፉን ምናምን ደስ ይለኛል። ሲሰራ ክሪስማሱ ደስ ይለኛል። ሌላ ማስታወሰው ገጠመኝ እንኳን የለም። እሺ ቦቦ እባክህ። ያው ገና ሲመጣ እኛ ቤት በግ ነበር። በመቤቴስ ያበደ በግ ነው የሚመጣው ነው ማለት። አቡሽ እና እኔ ወንድማማቾች ነንና ያው በቃ እኔና አቡሽ የባህል በግ እኛ ቤት ነው የሚታረደው። በቃ አለም ነው ልክ በቃ ከቅልፋችን ጧት ስንነሳ በቃ አልኩሽ የበግላት ልመታ መሯሯጥ። በቃ ልክ ስንደርስ በግ አለ። በቃ በግ ለመብላት ስጋውን ለመብላት ምናምን ነው እኛ የምንሯሯጠው እንጂ ክሪስማስ ትሪ ምናምን እና እኛ ጋር የበዓሉ ቫይብ በጣም ያበደ ነው ማለት ዘመድ ከዘመዱ ምናምን ይገባበዛሉ ምናምን የሚለው ማስታወቂያ እንዳለ ሆኖ ግን ያው ብዙ ቤተሰብ ይመጣል እና ቤተሰቡ ሲመጣ ምናምን እዛ ጋር እኛም ልጆች ነን ምናምን ያው ጊፍት ይመጣል፣ ኬክ ያበደ ኬክ ይመጣል ምናምን በቃ አሁንም ይመጣል እና ጾም ነው እንግዲህ ያው ነገ በእንትኑ እንደሚመጣ እርግጠኛ ሆኜ ቤተሰቦች ያደራ እና ያው ያ ኬክ ይመጣል ምናምን በቃ አልኩሽ እኔና አቡሽ በስመ አብ እንዴት ብርቅ እንደሚሆነው አቤት እኔ ነኝ ተንከሲሱ ማለት አፍላ ፍቅር። አዎ በነገራችን ላይ ብዙ ሰው ወንድማማች መሆናቸውን የሚያውቅ አይመስለኝም። እንዴት ወንድማማች?
ያው አንድ ፋሚሊ ውስጥ ራሱ መሆናችን ብሶ የሚያውቅ አይመስለኝም። የአክስታማሞች ልጆች አለ። ኦኬ የእህትማማቾች ባለቤቶች ሆኖ ብሩክ ባህሩ ትዕግስቱ ይባላል። ሳሙኤል አብርሃ ብርሃን ይባላሉ። አቡሽ አፍላ ፍቅር ላይ የምታዩት ቀዩ ቆንጆው ልጅ ወንድሜ ነው እና በጣም ነው የምወደው። አቡሽ ማለት ለኔ የህይወቴ በቃ ገብርኤልን በጣም የሆነ ወንድሜ በጣም ነው የምወደው እና ይመችማ። አይ ግን ያምርና አቡሽ ምን መሰላችሁ የእህትማማቾች ልጆች ነን እና ገነት ባህታና ትዕግስት ባህታ ይባላሉ እና የ2 አመት ልዩነት ካላቸው ከእናትና ከእህትማማቾች ነው የተወለድነው። አቡሽ ታላቄ ነው። የስንት አመት አውጣው አፋይ ይሰመርበት ገብርኤልን ፋይል አውጣኝ። በቃ አቡሽ ወዳለሁ በዚህ አጋጣሚ ያው እና እኔና አቡሽ ከልጅነት እስከ እውቀት ድረስ አብረን ያደግን ወንድማማቾች ነን። አንድ ቤት ውስጥ ነው ያደግነው። የምንወዳት አያት አለችን፣ አደዋይ ትባላለች። ተክለ ኃይሉ ወድሻለሁ። እንደገና አኪላ አጎታችን ነው፣ መካሪያችን፣ በጋሪያችን ነጌች። በቃ ፋሚሊዎቻችንን በጣም የምንወድንን ገንዬ አይላሉ እናቴ ናት ማርያም። እና የብሩክ ማዘር ደግሞ ትጌ ትባላለች። እና ያው በጣም የምንወዳቸው ቤተሰቦቻችን በጣም ነው ሁለታችን የምንወደው። ያው አቡሽን ትንሽ ወድታል፣ እኔ ተንካይ ስለሆንኩ ግን ያው አይ ላቭ ዩ ማይ ፋሚሊ። የሁለቱ ቢፍ ግን ከባድ ነው። ገና ቀረጻ ሳንጀምር ጀምሮ ራሷ ነች ደግሞ ሄዶ የተቀበላትም እሱ ነው። እኔ ነበር አክብሬ መሄድ እኮ እንደዚህ ያደርገኛል። ዳህ ሳቅርታ ነው የተመለስከው ግን አይተህ አልፈለገችም እንድትመገር ገብርኤል ቀርጫታል። ኤክስኪውዝ ሚ ምናምን አለች ማለት እስኪ ሰምተለ ያው ያሬን እንዴ ሆ ድሮም ሴቶች የሚፈልጉት እስኪያገኙ ሙና ወይ ያብሰራ የገና በዓል እንዴት ነው? በልጅነታችን ያለው ትውስታ በእርግጥ እኔ ከምወዳቸው በዓል መካከል አንዱ ገናና ፋሲካ ናቸው። ያው ፋሲካ ለማታ ስለማንተኛ ምናምን ቫይቡ ደስ ይላል፣ ከቤተሰብ ጋር የምታሳልፊው ላይፍ። ገና ደግሞ እኔ ከመማርበት ቤት ጀምሮ ምናምን ጩጭ የሆነን የገና አባት ምናምን መጥቶ ከረሜላ የሚሰጥበት ታይም ከዛን ትምህርት ቤት ደግሞ ያ ቫይብ ሲደርስ ምናምን የትምህርት ቤት ምናምን ሚሞሪ አለኝ። ብቻ ከቤት ይልቅ ትምህርት ቤት ያለው ቫይብ በጣም ደስ ይለኛል። ገና ሲደርስ በቃ ደስ ብሎኝ ነው ገናን ማከበር፣ ትምህርት ቤት ማለት ነው። ያው ቤት የተለየ ነገር የለም። እንደውም ነይ ምናምን ተብለሽ ተፈልገሽ ምናምን ነው የምታውቃ። ቤት ውስጥ ስትሆኚ ብዙ መውጣት መጫወት ምናምን ነው ደስ የሚለው፣ የገና አባት መፈለግ ማየት። በተረፈ ግን በጣም የትምህርት ቤት ቫይብ አለኝ እኔ በገና በኩል። እሺ ጠይቀን እሺ በቃ አንድ ጥያቄ አንድ ነገር ወስድ የት ነው የተማርሽው? ማይልስ ኤንጀልስ የሚባል ትምህርት ቤት ነው የተማርኩት። ከአንድ እስከ 6 ማይልስ ኤንጀልስ የሚባል ትምህርት ቤት ነው የተማርኩት። የካቲት ጀርባ ያለ ትምህርት ቤት ነው፣ ሩቅ አይደለም። ቦሌ ምናምን አይደለም ልፈልግ እንደዚህ ነው ማለት ነው። ስሙ እንግሊዘኛ ሲሆንበት ነው። እንደዛው ነው ሳይሆን ያው የገና አባት ምናምን ሲባል ትምህርት ቤቶች ተለመደ። እንዴት የገና አንተ ትምህርት ቤት ስትማሩ የገና አባት ምናምን የለም? አይመጡም? እኛ አስፈር እንትን የለም። የኛ ትምህርት ቤት ተማሪ እንዳለ አባት ያለውም እና የገና አባት አያውቅም። ገና ሲመጡ ምናምን ነው የሚጫው እንዴ? አረ የገና አባት ትምህርት ቤት መጥቶ አያውቅም? ትምህርታችሁ መጥቶ ያውቃል እንዴ? የገና አባት ኢቨን ሁላ የገና ቀን ላይ ልብሳቸውን ክሪስማስ ምንድን ነው የሚባለው ሁላ ስም አለው ሰውየው ማን ነው እኮ። አዎ ግን እንደውም የምናውቀው እዛ እርስ በርስ ገና ሲደርስ ምናምን ጊፍት ምናምን ብዙ ጊፍቶች ይመጡና እርስ በርስ መለዋወጥ ጊፍት ምናምን እንደዚህ አይነት ነገር ነው። እሱ ምን ነው እንዴ? ምንድነው? አይደለም እንዴ? እኔማ ነው ወጣ ነው ልጅ እያለ ነፃ ይወጣል እንትን ነው። ከዛ የአንድ ሰው ይደርሳል። አሁን የራስን ጊፍት ያመጣችሁኝ ጊፍት ነው የምወስደው። እሺ አይከበርም? የኔ ተማሪ እኮ ይከበራል። ገና ይከበራል። ያስነበርሽ ነው ይከበራል። የገና አባት መጣ እና ሱፐር እኮ ይመጣል።
እንዴ ሱፐር ማለት እንትን ጋር ያለው አይደል? ቀበና ሱፐር ሊትል ሱፐር ሊትል ፍላወር አፍሪካነት ታውቃለች? አፍሪካነት ታውቃለች? እዛ ነው የተማርኩት እና አይ ሁላ ጨዋታ አለልሽ ገና ሲደርስ ማለት ነው። የገና አባት መጥቶ የሚያስጀምረው ጨዋታ ልክ የሆነ እቃዎች ምናምን የሚደበቁና እሱን እቃ ሄደሽ ወተሽ ፈልገሽ ምናምን ነገር ስታገኝ የገና ስጦታ ይሰጥሻል። ይሄ ሁላ በጣም እየተሰማኝ ነው አሁን። እኔ ተሰማኝ ይሄን ነገር ሁሉነሽ ከጊፍቶቹ አራታለፍ ከቦቦ ጋር እንትን ትዝ ይልሻል ፋይናሊ ትዝ የሚለኝ ነገር 10ኛ ክፍል ጊፍት ተባለ ምናምን ነገር እና እኔ ኖሃው የለኝም ጭራሽ። እኛ ገጠር ናት የኖርኩበት ሀገር ገጠር ናት እና ከሸሸመኔ በቃ ገጠር ናት ውስጥ ይሄ ገና ምናምን የሚባል ነገር የለም። ብቻ የካቶሊክ ትምህርት ቤት ስለነበረ ፈረንጆች ይመጣሉ። በቃ ፈረንጆችን ካየን አዲስ ዓመት ነው አለቀ። ይመጣሉ ግፋቸው እኮ እመቤቴ እንደዚህ ደረድሩ እመቤቴ ነው እንዲህ እንደረደራለን ከክላስ እንወጣና ኪዳነ ምሕረትን ኳስ ይመጣል ማለት ነው። ኳሱ እንዲህ ወረወርላ በቃ ከፈረንጅ ሲወረወር ኳሷን ያዛርገሽ መልሰሽ መወርወር በቃ ሳክሰስ ናት። በጣም አይ አንድ አይደለም ማለት ወይ በቃ ይቅርታ አንሽ አሁን ሳስበው ማለት ያስነክተው ነው እግዚአብሔር አክቹሊ ከነበርንበት ሀገርም አንፃር ምናምን ነው ይሁን 10ኛ ክፍል ምናምን ስንደርስ ግን ጊፍት መለዋወጥ የሚባለው ነገር አለ። እስኪ እናንተ በጣም ደወረስት ጊፍት ብላችሁ የምታስታውሱት በትምህርት ቤት ቆይታችሁ በገና ትዝታ ውስጥ? እነሱ ትምህርት ቤት ነው ያለው። ቤት ምንም ማትረሳው ስጦታ አይነት ሁለት ይቅጠሩና እኔ እንትን ላድርግ ያስብበት የሰጠኝ ስጦታ መቼ እንደሆነ እራሱ ለማለቀው በጣም ማለት ወይ የሚያስጠላ ወይ የሚያስደነግጥ አይነት ጊፍት ተሰጥቶሽ የሚያውቀው። አይ ሁሉም ኖርማል ጊፍቶች ናቸው። እንግዲህ እስከዛሬ የምንሰጣቸው ለምሳሌ ይሄ ትዝ የሚለኝ የት ነበርሽ ማለት 6ኛ ክፍል 7 እያለን ነው። ከዛ ትንሽ ተማሪዎች ነን ክላስ ውስጥ 17 ተማሪ ምናምን ብቻ ነው የምንማረው እና ስማችንን ጻፈና ሁሉ አንዱ አስተማሪ ሁላችንም ስም ጻፈና አደበላልቆ ሰጠን። ከዛ እኔ ያንቺ ስም ለኔ ይደርሰኛል፣ ያንቺ ስም ለሷ ይደርሳታል። ከዛ እንዳትነጋገሩ ምናምን ነገር አለን። ስማችንን እንዳትነጋገሩ አለን። ሁላችንም የራሳችንን ስጦታ ይዘን መጣን። አሁን እኔ ለአንቺ ስጦታ እንደማመጣልሽ አታውቂም፣ አንቺ ደግሞ ስምሽ ለሷ ከደረሰ አንቺ ለሷ እንደምታመጪ አታውቂም። ያው ጆሮ ጌጥ የእጅ ጌጥ ምናምን እንጂ ሌላ ደስ ይመስላል እንጂ ሌላ ጥሩ ተማሪ ነው ያለው ማለት ነው። የተባረከ ትንሽ ነበርን እና ደግሞ የሆነ ትንሽ ስትሆኚ ትቀረጫለሽ በአስተማሪዎቹ ልክ ሴክሽኖች ሲበዙ ምናምን ነው ባህሪያችን የሚለያዩ። ልክ ነው። የተማሪ ብዛት ሳይድ ኢፌክት አለው ትምህርት ቤት ላይ የእድሜ ምናምን አሁን ለምሳሌ ና ቪክቶሪ ማካራኒ ስንማር ኤርሚም ነበር ብሩክ ማለት ነው እና ይለድም ነበር ምናምን የገና ጊዜ ማለት ትልልቅ ማለት በእድሜ በጣም የሄዱ ሰዎችም አሉ፣ ትንንሾችም አሉ፣ ከዛ ደግሞ ወጣቶችም አሉ ምናምን። ሁሉም የሚያስበው አንድ አይነት ስራ የተለያዩ ጊፍቶችን ነው ገባሽ? እና ጊፍት አምጡ ሲባል የመሰለው ሁሉም ለጓደኛህ ነው እና እናቶችም ለእናት ጓደኛቸው ነው ይዘው የመጡት። ወንዶችም ሽማግሌ እኮ እንደዛ ነው ይዘው የመጡት። ከመጣ በኋላ ጊፍቱ ምንድን ነው እንደዚህ በጣም ስም ተደረገ ጨርሶ እየሳቅን ነው ማለት የትልልቅ ሰው ጊፍት ነው እና ላንቺ የሚሆን ነገር አለ። ጊፍቱ እንደዚህ በተለይ ኤርሚያስ ይደረስ ኧረ ንገሪው ጁኒየር ረጅም ካልሲ ነው የደረሰው። ካልሲ ነው የደረሰው። እኔም የደረሰ እኔ ሻማ ነው የደረሰኝ ምናምን ነገር። ከዛ የኤርሚያስ የሆነ እኮ ፖስቱ ተደርጓል። ያው ካልሲ ካልኩኝ ከካልሲ ሌላ አለ እና ተደረሰበት የትልልቆች ነበር። ገባሽ?
ሳውቅ ራሱን አሳወቀ ነገር የኔ ነው አይነት ነገር ተባለ። ልክ ሲወጣ ጌታ ሌላ ታሪክ ምን ላደርገው ነው? ልቀር በጣም ከቻቻ ነበረ ታስታውሱ ከነበረ ከኛ ጊፍት የእሱ በጣም ያሳቀኝ እሱ ነው። በጣም እንደዚህ አይነት አጋጣሚዎች ከባድ ናቸው። ያቡስ? አይ እኔ ምንም የተለየ ነገር አላስታውስም። አይ በቃ ኖርማል ነው እንደዚህ ጊፍት ስትሰጫጪ ምናምን በቃ አንዳንድ ሰው የሚችል ፖስት ካርድ ምናምን አድርጎ ይሰጥሻል የእጅ ጌጥ ምናምን። ከዛ የተለየ ምንም ይሄን ያህል የተለየ ነገር አላስታውስም። ፖስት ካርድ በደንብ ነው። ፖስት ካርድ ስትገብጩ ክሪስመስ ምናምን የሚል ድርድር የሚለቅ የሚጮህ እሱ ከተሰጠሽማ አይ ተመችቶኛል በጣም ይጻፍልሻል ደግሞ እና እንትና ለእንትና እሱ ስትከፍቺው የምትጮህ ክሪስማስ ያለቻት ከሆነ የተሰጠሽ ልጁ በጣም ጥሩ እንትን ላይ ያለ ሰው የሰጠሽ ገንዘብ እንጂ ካልሆነ በጣም ጩጬ ነገር ቸኮሌት ማስቲካ ምናምን ነው የምትሰጣችሁ። አብዛኞቻችን ላይ ትንሽ የሆነ ጆሮ ጌጥ ነበር ሴቶች ሁሉም የሆነ ጊዜ ተመሳሳይ ጆሮ ጌጥ ነበር የሚሰጣቸው። እንዲያው በቅዱስ ገብርኤል እኔ ኧረ እኔ ማንም ሰጥቶኝ አያውቅም። ገብርኤል እንዴ እኔ ቤት ውስጥ እኔ ማን ለኔ የሚሰጠኝ? አይ እኔ የማረሳው እንትን ነው እናቴ ሰጠኛለች። እቺ እንትን የምትባል ዘፈን ታውቃት? አያያ እኮ እሷ ስጦታ ትሰጠኛለች። ውጪ እያለሁ በጣም ልጅ እያለሁ በቃ የዛ እሱ ስጦታ ሰጥቶኛል። ሌላ ምንም ትሰጠኛለች አልወድም ስጦታ አልወድም ሳይሆን ስጡኝ በላቸው። ነገ ቤቱ ነው እንዴት ተደርድሮ ማለት ነው። አይ ስጦታ ነው ያለው። ይሄ መስጣታትም መስጠትም አልወድም። ይሄ እኔ እንጃ ኮምፈርት ዞን ላይ ያልሆነ ነገር ነው። ገባሽ? እኔ አልለመድኩም። ለዛ ስጦታ እንደዚህ ያልኩት ይሰጠኛል። እኔ ያው ለልደቴ ሲሆን ብዙ ስጦታ ይሰጠኛል። ለኪዳነ ምሕረት ምናምን ይሰጠኛል። ግን ስትልትኝ እኔ ዳገት ነው የሚሆነው። በጣም ነው የሚከብደኝ። ምን እንደሚሰጥ ራስ ማለት ነው ገብርኤል እና ለስጦታ ገብቼ እንኳን እከራከራለሁ። ማርያም እንዴ እና ታዲያ ቀልኑ በህይወቴ አንድ ስጦታ ነው የሰጡት እና እሱንም እየተከራከርኩት ነው። እኔ መቤቴ ምናምን ያማል እንዴ ምናምን ነው የምለው። እንትኑን ይሄ ማን ነው ነጋዴው እኮ ቀልኑ እንዴ እና እንደዛ ነው እኔና ዞቤ የተማርንበት ትምህርት ቤት ጎን ለጎን እሺ እስኪ አሁን ደግሞ ከገና ጨዋታ ወጣ እንበል አይደለ? እስቲ ወደ ክሯችን እንምጣ። ክሯችን ላይ አፍላ ፍቅር ክሩ ላይ እንዲሁ ልክ ዝም ብላችሁ ስታዩት የሚያሳዝናችሁ ሰው ማን? ይሄ ሀናንም ጨምሮ ነው። በትረ በቃ እኔ እንጃ አላውቅም። ምንም እኮ አልሆነም አይደል? ግን ሳየው በቃ አንጀቴን ይበላኛል። ምንም ነገር ሳይሆን ብቻ በትረ በጣም ነው የሚያሳዝነኝ። ሳያወራ ገና ሳያወራ በቃ ሳየው እስቃለሁ። በመጀመሪያ ገና ሳየው ነው ሳቅ የሚጀምረኝ። እኔ ከሱ የሆነ መጥፎ ነገር ራሱ ባይ የሚያሳዝነኝ ነው ይመስለኝ። እግዚአብሔር በትረ በቦስ እኔ ማንም ያሳዝነኝ የማን ያሳዝነኛል? በስመ አብ ቦቦ እያሰበ ያቡስ አጓጓል። ያቡ በነገራችን ላይ የአፍላ ፍቅር ፕሮዳክሽን ላይ ስለምትሰራ ነው። ከካሜራ ጀርባ ማረግም ወይም ደግሞ ማረግ ላይ ያለውና ፍቅር ላይ ያለው አንድ ላይ አጠቃለች ተናገር። የሚያሳዝን ፊት ያለው ሰው እኔ አይ ማንም አዎ ሁሉም የተንከሰሲ ፊት እኮ ነው ያለው ማለት ግን በትረ አይ ቲንክ እኔ ስገባ ማን ነው በትረ ማን የትኛው ነው? በትረ ዘላለም እሷ አልደረሰችበትም። እሱ አይመስለኝም አልመጣችም አይደለ? አይቼው አላውቅም። አይ የሚያሳዝን ፊት ወይኔ ጉዴ አሁን ምናምን የሚያስበል አይደለም የሚያሳዝን ፊት አይደለም። ግን እንዲሁ ሳያቸው የሚያስቁኝ ልጆች አሉ። ማ ሁለት ናቸው። ማነው? አንዱ እሱ ነው። እሺ
አንዱ ደግሞ አሻንቲ። እኔ ከአሻንቲ ጋር መስራት አልችልም። በቃ ማለት ዝም ብሎ ነው የሚያስቀኝ። ካራክተር ልብሱን ሲለብስ ካራክተር ይሆናል እና ልክ የካራክተር ልብሱን ሲያወልቅ እኮ አሁን ያስቃል ስትለኝ ሲሰራ ይቻላል አቅምና የምታውቂው አሻንቲና የሚሰራው አንድ አይደለም። ያስቃል ስትል ያስቃል አንቺ ምን ለዛ ነው ያልሽው? ይኸውልሽ እኔ የሆነ ጊዜ ሲመጣ ምናምን ዝም ማለት ጥግ ጋር ይዞ ምናምን የሚቀመጥ አይነት ልጅ ነው ማለት እኔ እንደውም ሁላ ሲያወራ ምናምን ራሱ አላየውም። ልክ የካራክተር ልብሱን ይልበስ በቃ ልክ ሙድ ውስጥ ይግባችን ጭራሻችን የሚወጣለት ሁላ ዲያሎግ አለ። የሆነ ጊዜ ከነፊላ ራሱ ዳይሬክተሩ አንዳንዴ ራሴን መቆጥ ማለት እንትን ይለኝና ቆይ አይደለም ባለው ከት ምናምን እሱን ቀንሰው ምንም አያረግም ምናምን ተው ቆይ ቆጥበው ምናምን አነጋገርህ ምናምን እለዋለሁ ይለኛል ማለት ነው። የእውነት ችለሽ አትቆሚም ሲሰራ እየሰራ አብሮት የሚሰራ ይሆንና እሱ እየሰራ ከየት እንደሚያመጣቸው ዲያሎጎቹን በጥፊ አንድ ቀን ይቀርታ ከዛ ይልክ ከስሜት ሲወጣ ሲጀምር ነው የተደባደቡ ነው የሚሰሩት ማለት ነው ሶስቱ ቶምቢ አሻንቲና ካጅል እየተደባ ሲጀምር ዲያሎግ እና በቢባባሉና አሁን ከሳትከው መታለሁ ምናምን ተባብለው ይናበቡ ስታል ይተባባሉ በቃ ዲያሎጉን ሽምድድ አድርገውት ስለሚገቡ እርስ በርስ እንትን አይባባሉ። ከዛም በቃ በጣም ሲጀምር በጣም ነው የሚያኔ አሻንቲ በጣም ነው የሚያስቀው እንደዚህ እየሰራሽ ከሱ ጋር ልክ ዲያሎግ ቪዲዮ አንዴ ለካ አደረገ ከዛ ኬት ይምጣ ፊዮሪ መታሽ ኤርሚ መጀመሪያ መጥቶ እኮ አልቅሼ ጋር ሲሉ ሲጀመር ፊዮሪ መታች ልታቆም ማሰው እኮ ተመቶ ቢያንስ አሞሽ የሆነ ልታረቅሽ ይችላል ከታ ብሎ ከዛ ሁለተኛ በቃ ተመጪ እና እሱም ሲሰራ ያስቀኛል። የቦቦም ካራክተር የዳግም ካራክተር በጣም ያስቀኛል። ስለምታዩዋቸው እኛ ያው እርስ በርስ እና ከአሻንቲ ጋር ተገናኝታችሁ አታውቁም ሲሰራ አይቻል ማለት እንዲህ በካራክተርም አልተገናኘንም ሲሰራም አይቻል አቀም በጣም ነው የሚያስቅ ሰው ነው በጣም። እስኪ ዳግም በዚህ አጋጣሚ ሁለት ሴቶች መሀል አይደል አይ ሚን እንደ ዳግም እስኪ ትንሽ ሁለት ሴቶች መሀል ስለሆነ የተቀመጥከው እስኪ ትንሽ የሆነች ነገር እናንተም ትንሽ አጫውቱት። ሌላ ነገር ያኔም እኮ ሁለት ካራክተር መሀል ነው ያለው ዳግምም ሁለት ሴቶች መሀል ያለና አሁን ጀመረ እንጀምራ ይጀምርሽ ምን ዳግምን ነው ዳግምን የተወሰነ አሳየን ስታረግ ትቀያየር አይ ደስ ያለውን ሞመንት አይደለም የወደድካትን ከሁለት አንዱን አጫውት እናንተም አውሩለት ይጀምራል ይጀምር በቃ አትጠጋኝ አይደለም ይቅርታ ዞር በልኝ ዞር ሲጀምር እነሳለሁ አንቺ ልጅ ነው የሚያደርግሽ ይሄ ማተኛ እጮሃለሁ ደፈረችኝ ውሉ በቃ ይቁጥ አልበዛም አጠገቤ እንዳትደርስ ነው ወር ዘይድ ወደ ሰው አጠጋ ሰው ሳይፈልጉ ሲቀር አይገባም አልወድሽም ብያት እኮ ነው ተጠቅማብኝ አስመሳይ እየሄድኩብሽ እኮ ነው እንጂ ከአፍለ ፍቅር ወደ ማዕረግ ዘ እኔ ሲጀመር ማዕረጎች እኮ ነው የምወደው እኔ ሲጀመር ማዕረግ ጋር ነው ልብ ያለው ኦኬ
የትኛው የሚወዳትን ልጅም ሆኖ ከሷ ጋር ሲያወራ ያለው ሞመንት በጣም ነው የሚያስበው። እንትን እኮ ይሰራታል ልክ እንደገባ አካባቢ እንትን ነበረው ምስክር ዳይሬክት አድርጎ ያሲን እንደውም ጠፋ ተብሎ ድጋሚ ተቀርጿል። ታስታውሳለህ? ይሄ ምትልባት ታስታውሳለህ? ዳጊዬ አዎ እስኪ በልን ትንሽ ኧረ ግን ምን አገባሽ ካንቺ ጋር ነው ከማን ጋር ሲያወራ ነው? ከሜላት ጋር። ኦኬ በቃ ኢቨንን ክራሽ ነበረችበት መጀመሪያ ላይ እና ይኸውልሽ ዳጊ ያልደረሰው እነሱ ጋር ብቻ ነው። ሁሉንም ነው ለምን የሆነ ፓርት ላይ እሷ ጋር ሄጃለሁ። እሷ ጋር ቹቻ ጋር ሄጃለሁ። የምርህን ነው? እንትና ጋር ሄጃለሁ። ማነው ፊዮሪ ጋር ቹቻና ፊዮሪ መጥተው ይላኩ። እኔ አስደንብሬ ነው የሄደው። ወይኔ ግን በመቤት ከሲን ውጪ ቢሆን ኖሮ ጻውና በወላዲታ ሴት ልጅ አትመታም በሚለው ነው እንጂ አልቆልን ነበር። እውነት ነው። እንግዲህ ውድ ተመልካቾቻችን የበዓል ፕሮግራማችንን ሞቅ ደመቅ አድርገን እየቀጠልን ነው። አብራችሁን ቆዩ። አሁን ደግሞ እስኪ አሁን ደግሞ ትንሽ ወጣ ወዳሉ ጥያቄዎች እንሂድ አይደል? ከሱ በፊት ግን ዳይቆርሰን እንጀምር። ኬክ እንቆርስ። እንግዲህ ያው በመሀከላችን የሚገኘው አንድ እንቁ ወንዳችን ቃያ ቪዲዮ ልቀርጽ እኮ ነው። ቅዱስ ገብርኤል አልፈልግም እኮ ጀማ መጋ መጋ ከዛ ተነሱ እና ዳቦ እንቆርሳለን። አሲና መርቅ በል እስቲ ቆይ መርቅ ነገ እሺ አይሽ ምን ነው ማርጎ መርቃ ያመት ምናምን በዓሉ የሰላም ይሁን። በዓሉ የሰላም ይሁንልን፣ የጤና ይሁንልን። አሜን 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 አሜን። እንዳታርደው አሲና በል አሲና ገናዬ ዮሃ አሲና በል ዮሃ አሲና ገናዬ አሲና በል ገና ጨዋታ ዮሃ አሲና በል አይቆጡም ጌታ ዮሃ አሲና በል አሲና ገናዬ አሲና በል አሲና ገናዬ ዮሃ አሲና በል አሲና ገናዬ በዚህ ህይወቱን የፈጸመው በረከት ዳቦ ነው። በስመ አብ ወልደ መንፈስ ቅዱስ። አሬንማ መርቃል ቡቡ። አረ በደንብ እሺ ገብርኤል ከግስቶ እሺ ይገለበጣል አውቃለሁ። አዎ ሂላቲቶስ እሺ መድኃኒዓለም አባታችን እንኳን ለዚህ ክብር አበቃህን፣ እንኳን ለዚህ ዓመት በሰላም በጤና አደረሰን ሁላችንም። እመቤታችን ቅድስት ድንግል ማርያም እህታችንን ሀኒቾዬንና ዞብዬን እመቤቴ ቅድስት ድንግል ማርያም እድሜና ጤና ሰጣችሁ። ይሄ ዩቲዩብ ደግሞ ከፍ ብሎ ወደ ቲቪ እንዲገባ እመቤቴ ታሳካላችሁ። አሜን። ራስዬ ስልክሽን ከፍ ያድርግልኝ እና እመቤቴ ቅድስት ድንግል ማርያም እድሜና ጤና ሰጣን፣ እኛንም ለክብር ለተሻለ ቦታ ታብቃን፣ ሀገራችንን ሰላም ያድርግልን። እንግዲህ ወደ እንገባለን። አሲና ገናዬ ዮሃ አሲና በል ዮሃ አሲና ገናዬ አሲና በል ገና ጨዋታ ዮሃ አሲና በል አሲና በል አይቆጡም ጌታ ዮሃ አሲና በል አሲና ገናዬ አሲና በል አሲና ገናዬ ዮሃ አሲና በል አሲና በል ገና ጨዋታ አሲና በል አሲና ገናዬ አሲና በል አይቆጡም ጌታ አሲና በል አሲና ገናዬ አሲና ገናዬ ዮሃ ያረፋረፍ በልልን። ከዛ እኔ ኬኩ ወርሽ ነበር። ያ እኛችን እንጨራሳ
እስከዛ ተጫወቱ። አንዴ ያሉ ልጅ ጋር አደረ ለእናንተስ ልታስይሽ ነው? እንዴ አልፈልግም። እኔ ክሬም ክሬም ፈልገህ ነው? አይ ሙሉ ተቀያየሩ ነው እንጂ ሳልሽ ነው ካሜራማናችን ሳይበል እኮ እባክህን እየበላክ እስቲ ቦቦ ልብስ ሊያስብን ሰክስ ቦቦ ናግሽ እስቲ ራሳ ኧረ በስመ አብ ረጉፍ እንደሞቴ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል። እንደምታዩዋቸው የሚጨርሱ አይነት ነገር አይደሉም። ስለዚህ እኛ ወደ ጨዋታችን እንመለስ አይደል? ወደ ጨዋታችን እንመለስ። በድጋሚ እንኳን አደረሳችሁ፣ እንኳን አደረሰን። መልካም በዓል ይሁንላችሁ። እስኪ እንግዲህ ምንድነው እኔ አሁን ዩኒቨርሲቲ ስገባ ሀና ብዙ አትይም እዚህ ጋር ዩኒቨርሲቲ ስላለችው ቤስት ፍሬንድ ላወራ ስለሆነ እሺ ከይልንገራችሁ ነው። እቺ የፈርስት ሞመንት አለቻ በጣም ነው ማስታውሳትና አሁን ጓደኛ የሆነ አሳስበው ምን ሆነ ነው እንደዛ የሆነችው ብለው ነገር ገባች ምናምን የሆነ ሾው ያደረኩት ነገር አለ። እኔም በበኩሌ እሷም ሾው ያደረገችው ነገር አለና እንደዛ አይሆነ መጀመሪያ እርስ በርስ ስትተያዩ ታስታውሱታላችሁ ሞመንቱን? ብዙ ጊዜ መጀመሪያ ሲታይ የተጣላና ሰው መጫወት በቃ ብሎ ይገኛል። አይና ራንሰም እንኳን ቲክቶክ ላይ አልፎ አልፎ አያት ነበረ። ይሄ ስታለቅስ ነው ኢንስፓየር ታደርገኝ ነበር። ሶሪ ይልኝ ለማልቀስ አሁን የሆነ ሞከርሽ የራንሰም እንባ በጣም ወፍራም ነው እንዴ? እኔ ብለህ የሆነ ቀን በጣም ከልቤ እያለቀስኩኝ ነው ምናምን እንባሽ በጣም ቀጭን ነው አይደል? ጌታ ለብልሽ ካሜራ ደቀንኩና ምክንያቱም ያን ታይም ራንሰም እያለቀሰች ቪዲዮ ምሰራበት ታይም ገና ቲክቶክ ይሄ ገና ሞቅ እያለበት ያለበት ሳይት ነው። አፍላፍቅርም ገና የነበረበት ታይም ነውና ኮንተንት የለም የማልቀስ ከራንሰም ከዛ እንዲሁም ሆድ ባስ ሲለኝ ብላ የሷን ቪዲዮ አይና ቆይ እስቲ ሞክረዋለሁ። ባይዘዌ ማልቀስ ተሰጥኦ ነው። ህዝቢ ዝም ብላችሁ አትችሉም ማልቀስ ነው። ከማልቀስ በላይ መሳቅ በጣም ይከብዳል። እግዚአብሔር ሬኮ ነው እማችለው እሱ ነው። እኔ አሁን ስስቅ ነው የምታየው። ሬኮ ነው ማለት የሆነ ሰው ግዴታ ሊያስቀኝ ይገባል። ሲስቁብኝ ከዛ አበራቸው ስቄ ነው ሬክ የምገባው እንጂ መሳቅ በጣም ከባድ ነው። ስጌ ሲያስቅሽ እሱ ስፔሻል ነው። ለዛ ነው ያልኩት። ወደ ጨዋታችን እንመለስ። እኔስ ኢንስፓየር አድርገሽኝ ነበረ ትቼዋለሁ፣ አላዋጣኝም። እሺ ሞመንታችሁን አስታውሱኝ እስኪ የነበራችሁበትን ሞመንት። ወደ አፍላ ፍቅር ገና እየገባሁ ነው። ደንባች ነበረች ከበሩ የተቀበለችኝ። ከዛ ቁጭ ብለው ነበረ ቆቀር በሻይ ነው እየበላች ነበር። ከዛ አየኋቸው እንዴ ትልቅ መስለሽኝ ነበር እኮ በአካል ነው አለች። በአካል ስትመጣ ማለት ነው ትልቅ ይሄ ናት። ከዛ እኔ ጠበቅኩት እንዴት ነው ለምን መሰለሽ ብዙ ጊዜ ፊቷ እንዲቀርብ ውስጥ አለቀና የምትታየውና እንዲህ ነገር ብላ ምናምን እንዲያልሽ በቃ የጠበቅኩት ረዘም ያለሽ ትልቅ ምናምን ነገር አጠርኩብሽ አመድ በምን ይስቃል አሉ እኮ አመድ በምን ይስቃል። እኔ ትልቅ ነኝ ግን እንዲህ እኮ የምትደረጉ ልጆች ናቸው። እንዲህ ወደታች ትንሽም ቢሆን ትንሽዬ በለጥ ስለሷ ባወራ ችግር አይደለም። ከራንሰም ጋር እንደዛ ከዛ ደግሞ እኛ እንዴት ነው ታስጠላለች ታበሳጫለች ምናምን የሚባል ነገሮች አልነበሩም ሲጀመር እና የሆነ ሰው ይገባል ቅልቅል ነው በቃ ከእኛ ጋር ገባች። የረጅም ጊዜ አብረን የቆየን ነው የምንመስለው።
ይገባል አብረን የቆየን ምናምን አይ ቲንክ ትንሽ ነበራችሁ የመጀመሪያ ሰሞን ትንሽም ስለሆናችሁ አለመግባባት አይቻልም አይ ቲንክ አሁን እኮ ማትግባቡት ሰው ሁሉ አለ 3 ነበር 4 ሆነን ማትተዋወቂው ሰው የሚተውኝ ሰው አሁን 90 ገባ አይ ነው ይገባኛል ከ90 ሰው ጋር መግባባት በራሱ ምናምን ይለኝ ነበር ራሱ ይሁንት የመጨረሻው ማለት እኔ ስመጣ እንትን ነበረ ግራጁዌት እንዳደረኩ 8 ነበር ፊዮሪ ነበረች ፊዮሪ ቀጭን ነበረች እንደምባቢ ሁሉም ሰው ቀጭን ነበር ማለት መጀመሪያ ትምህርት ቤት ውስጥ ስገባ ደባሪ ደረጃ ላይ ቆማ ነበረ ምናምን ነገር ነው ውይ ስታምር እኔ ሶሪ ያኔ ታምሪ ነበር አሁን ግን ፎቶሽ ሳይው አታምሪ ደንባሪ በጣም ታምረኝ ነበረ በቃ በጣም እግዚአብሔርን ነው ብላችሁ ኢቭን ይሄ ኢሜጁ ፊቴ ላይ አለ እንዲ ደረጃ ላይ ቆሞ ከዛ ጀምሮ የመጣሽ ካናለኝና ምስክር ቦምቦሊኖ ይላታል ነገርዋል እኔ ደግሞ ጀለስ ምግብ መጣ ምናምን ነገር ዝናብ ዘነበና ምግብ መጣ ከዛ ዳቦውን እንደዚህ ንቅ አርጋ ይዛው ምግቡን ትበላለች ከዛ ምግቡ አለቀ እሷ ሁሌ ዳቦ ቀበላላ ከዛ ዳቦን መለሰችውና ይዛው ሄደ ይዞት ሄደ የሚያስተናግድ መጣ ሰው ሁሌ ሲመጣ ዳቦና እንጀራ ይመጣል ይዛውና አልበለው ቢፈልሽ ነው ከዳቦ አስቀመጠ ገርሞኝ በቃ በጣም ገርሞኝ እኔ ማልበላም እናንተ ማትበሉም አይነት ስታፍ ነው አልበላም አትበሏትም ዳቦ ሲሏት አሰጥሽው አይ ምናምን ብላ በጣም እንትን ብላ ማለት ነው ሁሉም ደግሞ አንዳንድ ዳቦ ይዛል ማለት ነው ከዛ ደንባሪ ናት እንደብላ ካፍልሽ የሆነ ካንገት በላይ ያስታውቃል ካፍልሽ እኔ ከዛ ሁሌ እንደውም ቤዛ ከመጣሽ በኋላ ለተቃርገኝ ተበላብኝ ነበር እንጂ እግዚአብሔር ይዟል ሙሉ ዳቦ ከዛ ምግቡ ሲያልቅ ትዝ አይለኝም መደገፍ ነው የሚያዝ በጣም ሲጀመር አልወድም ለምን እንደሚሰራው ሳላ እግዚአብሔር ከዛ ምግቡ ካለቀ በኋላ አስቀምጣለሁ አይ እኔ ይሄ ለፈለገ ሰው ብትል ያናደል በጣም ነው የሚያናድደው እንትና ደግሞ ደንባሪት ደግሞ አትበላም ነበር አትበላም በቃ የሆነ 2-3 ጭራሽ አትበላም ያ ሞመንት ላይ ከሆነ ሰዓት በኋላ ነው ምግብ ኢቭን ያጎርሷታል ሲጀመር የመጀመሪያ ጊዜ እኮ መሰለኝ ሁላችንን አዎ ኢቭን ምን ነበር የምንጣለው የሱ ቦታ ለመቀመጥ አጠገቡ ብዙ ለመጉረስ በቃ ለምደና ሁላችንም ሄደን እንቀመጣለን ሶስት ከጎረስን በኋላ እና ቤዛ ባች ሲገባ ምስክር ለሁሉም አጉርሶ ሲመለስ ምግቡ ያልቃል ማለት አየው አንድ ሁለት ሳምንት አዋጣባ ማጉረስ እና ዳት ሞመንት በጣም ደስ ይላልና ይሄ እኔ አሁን አረሳው መጀመሪያ የገባውበትን ያያዋቸውን ኢሜጅ አረሳው ፊዮሪ ድምጿ በጣም ያምራል ማረሳው እቺ ዝም ብላ ለምታወራ እኔ እንደውም እሷና ብሩክ ፍቅረኛ ማሞቹን ላይ መስሎኝ ነበር ምክንያቱም ይኸውልሽ የሆነች ሲን ነው የምትኖረን ከአይሴ ጋር እሄዳለሁ በሄድኩበት ሰዓት ቅርጽ አድርጎ ነው የሚመልሰኝና አዳት ሞመንት አንድ ላይ በቃ ኦረር ሄድስ ሲያደርጉ ኦር ሰምቲንግ ነው የሚያቸው በቃ እነዚህ ልጅ ፍቅረኛ ደስ ሲሉ ምናምን ብለሽ እንትንም ነበር እዚህ እኛ ከቪክቶሪ አብረን የመጣ ነው እና ሞር ሁለታችን ነው የምንግባባው ገባሽ እኔ ጊሊያድ ከዛ ደግሞ ዴቭ አለ ከዛ ብሩክ አራታችን ነን ዴቭ እና ጊሊያድ ከሌሉ እኔና ብሩክን አንድ ላይ ቁጭ ብለን ልታገኘኝ የምትችል ወይ ደግሞ ጊሊያድ ካለ ደግሞ ከኛ እንደዛ ነው የምንገናኘው ምናምንና ሲናችን እንደሚያዛን ታይም የኛ ብዙ የእናንተ ቤተኛው ታይም አጠገብ ላጠገብ ነው ሆነን ሬስም በታረግ ምንም ቢሆን አጠገብ ላጠገብ ነው ልንሆን ምን እኔ በቃ እነሱ ሁለቱም ፍቅረኛሞች አድርጌ ነበር ማስታወቂያቸው የደንባሪ ጸጉሯ ፍሪዝ ነበር ፊዮሪ ጸጉሯ እንደዚህ ይያዝና የነሽ ቀለም ነበርች እንዲህ ትለቀቃለች አረሳትም የኔ ለቦታ ብሩክ በጣም ኦብቪስሊ ፎቶ እንትን በጣም ቀጃጃ ነበር ምናምን ነገር ግን ይሄ ሞመንቱን አረሳው ማስታወሳለሁ በጣም ማስታወሳለሁ እስኪ ቦቦ ምንድን ነው ግን እንትን ካሜራ ላይ ያያያቸው ከዛ በአካል ስትመጣ ደግሞ የተቀየሩብህ ምናምን ያሉ ሰዎች አሉ አቡሽን ነው የማውቀው እኔ አቡሽ ቲክቶክ ላይም አንድ ነው ህይወቱም ላይ አንድ ነው ቤት ውስጥም አንድ ነው እግዚአብሔር ይመስገን ሌላ እኔ ማንንም አይቻልም ደንባሪት እኔ ደንባሪት ረጅም ዓመት ሰርተናል ህጻናት ነው ወጣች ሲያተር ቤት ኦልሞስት 7 ዓመት ምናምን ሰርተናል እና ደንባሪት ቀጭን ነበረች በጣም ቀጭን ነበረች ሲበዛ ወገቧ እናንተ አክቹሊ ወፍራም ናችሁ ያኔ ደንባሪት ከነበረችበት አንፃር እናንተ ሁለታችሁ በጣም ወፍራም ናችሁ ማለት አሁን ለማለት
አሁን ግን በጣም ቀጭን ነበረች ነው የምልሽ። ነበር ስትመጣ በጣም ቀጭን ነበረች። በጣም እኔ ማለት ወፍራም ነኝ ነበር ያኔ። ያ አሁን ነው አሁን ነው ቦይዘው ደንቦች በጣም ያማረባት ለኔ ያኔ ቆንጆ ነበረች። ግን በሰዓቱ ነበረች በሰዓቱ ነበረች። አሁን ላይ ግን ያኔ ይስታዩ ደንቦች በጣም ልክ ነሽ። ቆንጆ ናት። ያኔ ፎቶዋ ኖ የአሁን ቁንጅና እኮ ብቻ አይደለም እንዴ ድሮ ቆንጆ አልነበረችም እንዴ የሚያስብል ነው ሁላ ምናምን ያለሽ የድሮዋን እኮ ስታዩ ግን ድሮ በጣም የሆነች ቆንጆ ልጅ ምናምን እኮ ነው እሷና ቤዛ እኔ እንደ ቲክቶክ ላይ ሳያቸው በጣም እንደውም እኔ ቤዛን ራሷን ነው ያየኋት ቤዛ አይነት ረጅሙ ኦኬ ቤዛ ፍቅር ኖርማል ነው ግን የእንትና እኔ ድሮም ሰዓት በጣም ነው የገረመኝ አሁን መጥቼ ውፍረቷን ምናምን ለውጣል ራንሲም እኮ ለውጣል አይ ራንሰም ላይ ብዙ ራንሰም ጉንጯ ላይ አይሽ እኮ ነው መጀመሪያ ፎቶ ፖስት ተደርጎ እንደውም እኮ ግን ውፍረት ላይ የለሽም ወፍ እንዲሁ ነበርሽ ግን ጉንጯ ጨምሯል እኔ መጀመሪያ ጊዜ ራንሰም እዛ ተከታታይ ድራማ ልንሰራ ካስተደርጋ በአይሳ ነው እዛ አልነበር በአይሳ ነው በኩል ነው እንትን ያለችው የነበረውና እሷ እኮ በቃ አሪፍ ነው ማለት ለተጻፈችው ካራክተር እንደውም ራንሰም አሪፍ ናት ምናምን አዛን እሺ ማናት እንያት ምናምን ተባለና በራንሰም እንትን አንልም ማለት አሁን ኖቲስ አናረገው ብለን ስንገባ እንዴሽም ታልቅሷ ልጅ ናት ምናምን እዛን ታየ ስናያት ምናምን በቃ ቶናል እንዳልሽው አትልቅም ወይ ምናምን ተባለ ማለት ትልቅ ሰው አዎ ልጅ ናት መታ የሆነች ቲክቶከር እሺ ብቻ የሆነ ለካራክተሯ ምትልቅ መሰለን ማለት ነው ከዛና አይደለችም እንደዛ በጣም ጥንጥዬ ልጅ ናት ምናምን አለና አይሳ ነው ማለት ነው ከዛ በኋላ እሺ ምናምን ስምጣ ምናምን ተባለና ትንሽዬ አይደለም ጥንጥዬ ናት ነው ከዛ መጣች ምናምን ነገር ስትመጣ ሂል ጫማን ያደረገችው ሂል ላይ ሞና ጥንጥዬ ባይ ቆባይ ይቻላል ፊት ይጨምራል አሰቢ እንደዚህ እንደውም እንዳልሽው ጉንጭ ሞላ ምናምን ብሎ አይደለም የዛሬ ስንት አንድ ከምናምን ማለት ይወይሱ በቁም ነገር መጣና ማለት ነው እኔ ይልሻል ራንሰም ግን አርግዛ አስበሻት ኢየሱስ አይቀርም ሲሲው ከባድ ነው ማለት እኔ እንደው ፊዚካል አይደለም ከባህር ነው የቆየ አይመስልም ብዙ ነው ለኔ በቃ እና ብቻ ያኔ እንደዛ ስናያት እንዴ ከጠበቅነው በላይ በታች ሆና እንደውም በጣም ጥሩ ናት ምናምን አሪፍ ነበርሽ ከካራክተሯ ጋር ሄዳ አንድ ሁለት እያልን ፕሮግራማችን በጣም ቆንጆ በሆነ ሁኔታ እየሄደ ነው ከዚህ በኋላ ደግሞ አንዳንድ ጥያቄዎች ይኖሩናል እንደየተጫወትን ያው በዓል ስለሆነ ብዙ ቁም ነገር አያስፈልገው በበዓል የበላ ነው ሸርሸር እንዲልልኝ ጨዋታ እንዲሆን ፈልገናልና እስቲ እናቴ ከምትለኝ አንድ ጥያቄ ልጠይቃችሁ እኔ አለች አንድ ቀን እግዚአብሔር ሰው አድርጎ ባይፈጥረኝ ኖሮ ውሃ በቃ ብርጭቆ ነበረች አጠገቧን አንዴም እቺን ውሃ ባደረገኝ ብላለችና ሰው ባትሆኑ ምን ሆኜ ብፈጠር ብላችሁ ታስባላችሁ? ከባድ ነው ሰው ባይሆን ምን አውቃለሁ እኔ እርግብ ስለምወድ እርግብ ሆኜ ብፈጠር ደስ ይለኛል ሰው ባይሆን ሀና እኔ ደስ አለች መንገድ እንቻለው አሁንም እኮ ከሰጡ ልል ነበር ትቶች ላይክ እንቻለው ወዳለው ግን ላይክ እንቻል መሆን እንደሞ ሳስብ አይሆንም አይመጣውም ግን እሺ ያው ከሞዴል አንፃር ከተባለሽ እንቻል ያቡ አይ ያው እማዬ ወይኔ እንዴት ምን ይቆ ብትሆኚ በቃ ልትወጂው ነገር መጥቀስም መብትሽ
አይ የምወደው ነገር ልክ ስጠቅስላችሁ ልክ እኔ ሆኜ ሲሆን ያስቃል። እሺ ነሳቁልኝ አታው አይደለም ማለት ውሻ በጣም ነው የምወደው በጣም ጌታ በጣም ነው የምወደው ማለት እንደ አሁን ከውሃና ከእንስሳት ለነገሩ እንስሳት አላልሽም አይደል ያው ስራው ሻውና ቦቦሲናለ አንዱ ደግሞ አንዱ ስታሯል ስሚ ለቀራታ ነው የገባብን ውሻው ከነር ወራችን የምታውቂው እኛ ሲል የገባችው ውሻ የእናንተ ሲል ላይ ቀረጻ ቦታ እየቀረጽን ማለት ነው ውሻ ወልዳ ለካል እዛ አፍላፍ ቅር እየተቀረጸ ማለት ነው ወልዳ ልጆቹ እዛ ጋር ናቸው ማለት ነው እና ድምጽ ይረብሻናል ምንድነው ምናምን ነው ካሜራ ማለት እነሱ ደግሞ ምንድነው ምናምን ሄደን እንትን ስር ለካ ወልዳቸው 3 ናቸው 2 አሉ ማለት ነው በቃ ማን ዝም ያስብላቸው እናትየው የለችም ባዛሬና እና ወስደን አጥፈን እኔ አንዷን እዚህ ውስጥ ከተቼ እሷ ጋር ያለችው ተቃውጠዋለች እኔ ጋር ያለችው እንደዚህ ያለችው ወስደን በዚህ ጋር እንዲገባ የኔ መከተልስ ከሷ ጋር ከዛ መለየት አልፈለጉም ለዛ ያቺ ለካ ሙቀት ፈልጋ ነው በቃ እሱን ይዘን መቅረጽ ጀመረ ስንት የሥራ ቀረጸ ፎቅ ላይ መጨረሻ ላይ ጦሻ እናት ይወልዳት በጣም እግዚአብሔር በጣም አስፈራርተው ነው ያስቀመጥናቸው እናትየው ከመጣች ግን በጣም ትናቀሳለች ምናምን አለ ነበርኩ ቹቻ መታ ድጋሚ ወስደናት ወተት ልንገዛ ስንል አይናቸውን ያልገለጡ ሾሽ ከመጀመሩ ነው ወተት መታጠጣቸው ብለዋል ይሞታሉ ስናጠጣት እኮ ጠጡ እንደዚህ ነው ስናጠጣቸው ጠጡ እንደዛ ሲሉ ፈርተን መልሰን ላይ ወተን ነበር ሁለታችን ተመልሰን አስቀመጥናቸው ሲያድጉ ሰብታለ ከዛ ከይሉ አንዷ አለች ትናንትኛ ሲል ትናንትና እሱስ እየሰራ እየገባች ነበር እሺ ቦቦስ ሰዋሉ like ቦቦ ከዚህ በፊት ተጠይቆ ሰዋቶን ይባላል ሴት አለ ሰዋቶ ስትኝ አይስቅም ሴት የትኛዋ ሴት የድንበር ሴት ናት አይነት ነው ጥያቄው በጣም ህይወቴን የምታከብዱት በቃ ሰው ባለው ኖሮ በቃ እንዴ እንዴ ማለት እሺ ግን ቆይ ይመልሳል ምንድነው ለማለት እሺ ሰዋቶን ደግሞ የምፈልገው አንድ ነገር ጥቀስ እኛም እኮ ከእንስሳ እኮ ግዴታ አይደለም ከእንስሳ ግዴታ አይደለም የፈለከውን ነገር ብቻ ሰው ያልሆነ ነገር ኬክ ማለት ትችላለህ እሺ ይኸውልህ ጥያቄ ወንድ ባትሆን ሴት ነው የምትሆነው ገባ ይሄ የሰው ፍጡር ባትሆን ሳያውቅ ቀርቶ እኮ አይደለም አይደለም ሜቢ አንዳንዴ ሳት ይላልና አንዴ እሱ ጋር በትንሽ ይንቃ ስቼ ነው እውነት ያነደኝ ነው ማዛፍ ነበር የምትጠብቅ አይደለም ያነደኝ ነው አንቀጥል ተናገር ቦቦ ሊሆን ይችላል እኛ ምናስበው ቦቦ ሊሆን የሚችለው በግ ፓንዳ ኦብቪየስሊ ፓንዳ እመቤቴን የትኛው ቻይና የሚገኘው ኩንግ ፉ ፓንዳ እንትን ፓንዳ ዞይ በጣም ነው ማለት ነው ድቦች ናቸው እኮ ግን ሰው ከሌለ ትሞታለህ ማለት ምንም ነገር ነው ኬር ማይሰጣቸው ፓንዳዎች ምንም ነገር ነው ምግብ ይብን አይበሉ በቃ ኬርለስ ናቸው በጣም ሲበዛ ጅሎች ያ አሃ እሺ በጣም ጅሎች ይሄን ቁረጠው እና በጣም ጅሎች በጣም የሚያስቡ እኔ እውነት ለመናገር እግዚአብሔር የፓንዳ ቪዲዮ ሲመጣ ጨርሼ ነው ማለት ጅሎ አንቺ ነሽ ማለት እኮ ነው ፓንዳ ማለት ከእንትን ደግሞ ከዱር እንስሳ ደግሞ ካሳንጎ ከርከሮ ይሄ አንበሳ ጋር እየሄደ የሚዳፈረው በጣም እኮ እግዚአብሔር እንደዚህ እንዳቸው ቀናቸው ማለት አንበሳ 5 እኔ ጋር ነሽ ዳና ስንወጣ ነው ለብቻችን የትኛውም ጋር እንስሳ ጋር ሄዶ ተነኩራል ግን አይነኩትም በጣም ፈጣን ነው አይነኩትም ሳይሆን ሮጠው አይደርሱበትም ሲሮጥ ኢቭን ታክቲክ አለው ይሄ እንዲህ ቀጥታ አይሮጥም ገባሽ እንዲህ ይሄዳልና በጣም ነገረኛ በጣም ነገረኛ የምር እንደዚህ ስትይ አንድ የሆነ ነገር ተዛረኝ ማለት ቲክቶክ ላይ አይታችሁት ከሆነ ይሄ አሁን የምትዩ በጣም የሚፈጥነው ካሳንጎይ እሺ እሱ እየሮጠ ከዛ በኋላ የሆነን ሰው እያሯሯጠ አይነት ነገር ነውና
ከዛ በኋላ እናንተ እሱን ስታዩ ደረሰበት ነው አመለጠ የምትሉት ሰዎች ናቸው። እኔ አመለጠ ባልተያዘ ምን ሰው ነው እንጂ የትኛውም ነገር እንስሳ ያሯርጦ ፊት ለፊት እየወረደ ያለ ሰው ለምን አንተስ? እኔ እግዚአብሔር ይመስገን ካሳንጎዬ ተንኮለኛ ነው። ሁሌ ብዬሽ ደስ ነው የሚለው። የምር ካሳንጎዬ ማለት በጣም ይሄ ካያችሁ ካሳንጎ በመሰረቱ አይያዝም እኮ ነው። አዎ እንደገና የሆነ ሰዓት ላይ አዎ አይያዝም። ካሳንጎዬ የሚያዝ ይሄ አምላጩን ነው የምትደግፉት ማለት አምላጩ ሳይሆን ተረጋግጦ ፐርሰናሊቲያቸው የተለያየ ሰዎች እሺ አንቺ ምንድነው የትኛው ነው ትመጪው? አሁን ለምሳሌ አንበሳ የሆነ ነገር እያባረረ ነው። እኔ አንበሳው በያዘው ነው የምትይው ወይስ ባመለጠ? እኔ በያዘው ነው የምለው። እውነት ለምን በቃ እንዲሁ ዝም ብለሽ እያየሽ ስላለበት ነው እኮ አንበሳው ላይ ባይበላ ቢብዬ ኖ አንበሳው ማንም ለፊበላ አይደለም ካልገደለ የሞተ ነገር አይበላም። ጥያቄ አልገባችሁም? ቆይ አልሽ ሰው አይደለም ፖይንቱ ሰው አይሁን ምንም አይሁን ግን የሆነን ሰው አሁን እሺ አንቺ እየተሯሯጣችሁ አንቺ እሷን እያመለጥሻት ነው እሷ ደግሞ አንቺን እያባረረችሽ ነው። ደረሰችባት አይነት ስታፍ ነው የምትይው ወይስ በያዘቻት አትይዛትም ያዘቻት ምናምን ነው የምትይው? ደረሰችባት ምን ነው? ከዛ ደግሞ ባመለጠቻት ማለት ነው ከዛችን እንትን እኩል ነው ልብ የሚንጠለጠለው ከማለጠቻት ከሯጯ እኩል ነው ከሯሯጯ ከምትሮጠዋ ናሽናል ናሽናል ጂኦግራፊውን ቁጭ ብዬ እኮ ክፉ ሚስራ እንስሳ ምንም የሚያደርግ የማልወደው እንስሳ የሚሆን እያባረረው ካዩ እንዲያመልጥ ነው ፈልጊው። እኔ አሁን ለምሳሌ እኔ አሁን ስለ ካሳንጎዬ በጣም ካየሽ ተንከስ ነው በጣም ራሱ ሄዶ ነው የሚተናኮላቸው። ወላ ሁላ አንበሳ መንጋጋ ነው ብቻውን ሄዶ የሚቆመው። አንበሶቹን ያስደነግጣቸዋል። አንበሶቹ አራሩታል ይበሉት ይፈልጋል። አይዙትም በጣም እና እንደማይዙት ስለሚያውቁ ራሱ እየቀለደ ነው። ትግስትሽ የሚያስጨርስሽ ሰው አለ አሁን ሶሲ ማለት ነው። ሶሲና ዴቭ በሉት ይሄ በጣም ነው የሚያስነቅላቸው። እነሱም በቃ ይሄ እንዴት ነው እንዲህ ምናምን ነገር አይተውት በቃ አይሄድም አታርፍም ምናምን ነገር በሰውኛ ስትተረጉም እንደዛ የሚሉት ነገር ነው። ገባሽ? ከዛ ኦቨር እረፍ ብለሽ አላርፍ ሲል ጊዜ እንዴ ምናምን ብለሽ ብድግ ብትይ ለሰዋላ እንደዛ ነው። አንበሳና ካሳንጎ መሀል ያለው ነገር በቃ ብድግ ፐርሰናሊቲያችን ብትነግሪኝ። አይ እንትኑን እኮ አውቄው አይደለም ግን ሁለቱ ሰዎች የተለያየ ፐርሰናሊቲ ናቸው። ጭራሽ ፍጹም የማይገናኙ ናቸው ይባላል። ተመልካቾቻችን አሁን ወደ ማጠቃለያው ፕሮግራማችን ወደ መጨረስ ደርሰናል። ስለዚህ ሁላችንም አንዳንድ ነገሮችን እንነጋገራለን። የመዝጊያ ንግግር ደግሞ ቦቦ ያደርጉልናል። በዚሁም አጋጣሚ ደግሞ ይሄንን ቻናል ሰብስክራይብ አድርጉልን። ከዚህ ሌላ በጣም ቆንጆ ስራዎችንም ይዘን እንመጣለን በቅርቡ እና እስከዛ እናንተ ሰብስክራይብ በማድረግ ከኛ ጋር ሁኑ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን። መልካም በዓል ይሁንላችሁ እያለን ፕሮግራማችንን ወደ ማጠቃለሉ እየደረስን ነው። የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ ሼር ላይክም አድርጉልን። ከዚህ በተሻለ ፕሮግራም እንመጣለን። አሁን ቀጥታ ወደ ማጠቃለያ ፕሮግራም እንግዲህ እስኪ ራንሰም ለምትወጃቸው ሰዎች ለጓደኞችሽ መልካም ምኞትሽን ገለጭላቸው። እንኳን አደረሳችሁ በይ። ለመላው ክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ። ቤተሰቦቼ፣ ጓደኞቼ ሁላችሁም እንኳን አደረሳችሁ። በቅድሚያ ማመስገን እንፈልገው እናትና ልጁ ጌታ መድኃኒቴ ኢየሱስ ክርስቶስ እና ድንግል ማርያም ነው ለዚህ ክብር ስላበቁኝ። እናቴ ገንዬ፣ ቤተሰቦቼ፣ አቡሽ ወንድሜ እወድሃለሁ። አሁን ስመጣና ልጅ ሆነ የመጣሁት እወድሃለሁ። አፉ በለኝ። ሌላ ማንን አመሰግናለሁ? በቃ በፈተኖቼ ሰዓት ባጣው በስቸገርኩኝ ባገኘው ሰዓት አብራችሁኝ ለነበራችሁ ፍርዬ ጓደኛዬ ነች። ፍሬ አቧሪዋ ብቻ በጣም ወዳችኋለሁ። በዙሪያ ያላችሁ ሰዎች ወዳችኋለሁ። መቤቴ ታክብርልኝ፣ ኪዳነ ምሕረት ታክብርልኝ። ሁሌም ወዳችኋለሁ። ስም መጥቀሱ ብዙ ስለሆነ ይቅርታ ጓደኞቼ፣ አደውል ጋዱ ጓደኞቼ፣ አንቺንም ወድሻለሁ።
ለመላው የክርስትና እምነት ተከታይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ዛሬ ያው በዓልን ቀድመን ከማንም በፊት አብረን ስላከበርን ደስ ብሎኛል። ማመስገን የምፈልገው ያው መጀመሪያ ማመስገን የምፈልገው ላይ እሺ እኮ ፈጣሪሽን አመስገኝ ቤተሰብልሽ ጎዳና ተተናል አይደለም ማንም ማስቀደም እንዳለብኝ ይጠፋብኛል። በመጀመሪያ ያው ሁሉም ክብር እግዚአብሔር ይውሰድ። ያው እኔ በዚህ ሙያ ላይ የሚደግፉኝ ሁሌም እንድጠነክር አብረውኝ አለን አይዞሽ የሚሉኝ ቤተሰቦቼ ናቸው፣ በተጨማሪ ጓደኞቼ ናቸው። ሰው ሁላችሁንም በጣም አመሰግናለሁ፣ በጣም ወዳችኋለሁ። መልካም በዓል፣ እናንተም መልካም በዓል እና ይሄንን ዩቲዩብ ቻናል ደግሞ ሰብስክራይብ አድርጉ። ማዕረግንም እና ደግሞ ሌላ አዲስ ነገር ማዕረግ የሚል ድራማ በልዩ ሲኒማ ላይ ይታያል እና የማታዩ ሰዎች በጣም ተጎድታችኋል። ያው በጣም ጸዴ ስራ ስለሆነ እዩት እየገባችሁ። እኔ የሙናን ካራክተር እጫወታለሁ። ማዕረግ ሀና ደግሞ የማዕረግን ሰው በጣም አሪፍ ጥምረት አለ፣ ነቅነቅም አለበት፣ እነ ቢኒም አሉበት፣ እነ ዝራም ሰው በጣም ጸዴ ስራ ነው። እዩት እየገባችሁ። እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት የመከራው ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለም ቤዛ የልጅሽ ቸርነት ያንቺም ደግነት ባሪያሽን ሰወረኝ ካስጨናቂ እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጸና ቆይቼ ኪዳነ ምሕረትን አረልልታ ተጽናናሁኝ የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን